ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ በትምህርታችን ለመማር የምናየው ነገር የ11ኛ ክፍል ሂስትሪ ሲሆን ምዕራፍ 2 ፓርት 2 ነው የምናጠናው። ይህንን ክፍል ባለፈው ጀምረናል። በተለይም ስለ ኤንሸንት ወርልድ ሲቪላይዜሽን ሲሆን የጥንት ስልጣኔ መነሻ ቦታዎችን እየተመለከትን ነበር። ዛሬ በትምህርታችን ለማየት የምንሞክረው የአፍሪካ ውስጥ ካሉ የስልጣኔ ቦታ መነሻዎች ነው። አንዱ ባለፈው ያየነው የግብፅ ስልጣኔ ሲሆን ዛሬ ከዛው ርዕስ ሳንወጣ በአፍሪካ ውስጥ ከምናገኛቸው የስልጣኔ ቦታዎች አንዷ ኑቢያ ነች ማለት ነው። ሶ ኑቢያ is a region in Africa was divided into upper and lower areas and lived along the Nile river. So የኑቢያ ኪንግደም የሚገኘው በናይል ወንዝ አካባቢ ሲሆን ኑቢያ had cultural technological relationship with Egypt ከግብፅ ጋር እንግዲህ ተመሳሳይ የስልጣኔ አይነቶችን እናያለን። በአርት በአርኪቴክቸር እና በሚያመልኳቸው የግብፅ ጋዶችን ሲሆን so Kush the Nubian kingdom rose to power around in the 700 BC and conquered all of upper and lower Egypt. በ700 ቢሲ የስልጣኔያቸውን የጀመሩ ሲሆን ወደ መጨረሻው አካባቢ ግብፅንም እንደወረሩ የምናይበት ነገር አለ ማለት ነው። So the kingdom's history is divided into two periods with Napata as the capital during the first period of and Meroe of course the second capital of the kingdom. ይሄ ኪንግደም ወይም የኑቢያን ኪንግደም ሁለት መቀመጫዎች ዋና ዋና ከተሞቻቸው ሲሆኑ የመጀመሪያዋ ናፓታ ነው የምትባለው፣ ሁለተኛው ሜሮዌ በመባል ይታወቃሉ። ሶ ሞር ሜሮዌ ሎኬትድ ኦን ዘ ናይል ኤንድ ኦን ትሬድ routes had access to gold and iron። እንግዲህ ሜሮዌ የኑቢያ ዋና መቀመጫ ከሆነች ጊዜ ጀምሮ የኑቢያ የሜሮዌ ሲቪላይዜሽን በመባል የሚታወቀው ከዚሁ የተነሳ ነው ማለት ነው። እና የሜሮዌ ስልጣኔ ከፍተኛ ደረጃ እንዲደርስባቸው ዋና ዋና ምክንያቶች አንደኛው ጂኦግራፊካል ሎኬሽን ሲሆን ሜሮዌ የምትገኘው በናይል ወንዝ አካባቢ ሲሆን እንዲሁም የንግድ መስመር መነሻዎች ላይ ፕላስ ሜሮዌ ላይ ጎልድ እና አይረን ማግኘታቸው ለሜሮዌ እድገት ከፍተኛ ደረጃ መድረስ ትልቁን አበርክቶ ያለው አንደኛ የጂኦግራፊካል አቀማመጡ ነው። The Kushites learned or Meroe learned iron smelting technology and prospered through trade, exporting ivory, slaves, skin, ostrich feathers, ebony and gold. እንግዲህ ሜሮዌዎች ለእድገታቸው እንደ መነሻም የሚያደርጉት ይሄ የንግድ ነው። በንግዳቸው ደግሞ የንግድ ሸቀጦቻቸው እንደነ አይቮሪ፣ ስሌቭ ስኪንስ፣ ኦስትሪች ፌዘርስ፣ ኢቦኒ ኤንድ ጎልድ ሲሆኑ so the power of Meroe reached to speak from the 3rd century BC to the 1st century AD። እንግዲህ የሜሮዌ እድገት ከፍተኛ ደረጃ የደረሰው ከ3ኛው ሴንቸሪ ቢሲ እስከ 1ኛው ሴንቸሪ ኤዲ ድረስ ሲሆን በትስ ዲክላይን መቀዛቀዝ የጀመረው የሜሮዌ ሲቪላይዜሽን በ1ኛው መቶ ክፍለ ዘመን ሆኖ መጨረሻ ላይ በ4ኛው መቶ ክፍለ ዘመን የሜሮዌ ስልጣኔ ያበቃል ማለት ነው። ለዚህ ደግሞ ዋናው ምክንያት ለሜሮዌ እድገት መዳከምና መውደቅ የአክሱም መንግስት መነሳት ነው። በተለይም ኢዛና የተባለው የአክሱም ንጉስ ሜሮዌን አጥፍቷታል ማለት ነው። ለዚህ ደግሞ ዋናው ምክንያት በሁለቱ መካከል በሜሮዌ እና በአክሱም መካከል የነበረው የንግድ መስመሮችን የመቆጣጠር በወቅቱ የነበረውን የንግድ ስርዓት የመቆጣጠር ፍላጎት ስለሆነ በዚህ ፉክክር ሜሮዌ በአክሱም ተበልጣ ወይም በኢዛና ልትወድም ትችላለች ማለት ነው። ሶ ለሜሮዌ እድገት ለሜሮዌ ስልጣኔ መውደቅ ዋናው ምክንያት የኢዛና ወረራ ነው በ4ኛው መቶ ክፍለ ዘመን ማለት ነው። ውድ ተማሪዎቼ አሁን ደግሞ ልንመለከት የምንችለው የሜሶፖታሚያን ሲቪላይዜሽን ነው። just this is from Asian civilization። እዚህ ሜሶፖታሚያ ውስጥ ብዙ የስልጣኔ ቦታዎችን እንመለከታለን። እባካችሁ ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። The word Mesopotamia, it comes from a Latin word which means a land between the two rivers. So በሁለቱ ወንዞች መካከል የምትገኝ ሜሶፖታሚያ የሚለው ቃል ራሱ
የላቲን ቋንቋ ሲሆን በሁለት ወንዞች መካከል ማለት ነው። እነዚህ ሁለት ወንዞች እንግዲህ ትግሪስ እና ኤፍራተስ ናቸው ማለት ነው። ሶ ዘ ሜሶፖታሚያን ሲቪላይዜሽን ኢት ዋዝ ሞስት ኦፍ ዘ ታይም ስታርትድ ኢን ዘ ሲቲ ስቴትስ። እንግዲህ ከሌሎች ስልጣኔዎች ለየት የሚያደርገው የሜሶፖታሚያን ሲቪላይዜሽን መነሻ ወንዞች ሳይሆኑ በሲቲ ስቴቶቻቸው ጋር ነው ስልጣኔያቸውን የጀመሩት ማለት ነው። ሶ ዘ ሜሶፖታሚያ ባይ አራውንድ 2900 BC civilization flourished in ሱሜሪያ። የሜሶፖታሚያን ሲቪላይዜሽን እንግዲህ የጀመረው በ2900 ቢሲ አካባቢ ሲሆን ሱሜሪያ የተባለ አካባቢ ነው። ማህበረሰቦቹ ደግሞ ሱመር በመባል ይታወቃሉ ማለት ነው። ሶ ሱሜሪያንስ ሃድ አብሶሉት ኪንግስ ማለት ሱሜሪያኖች የሚመሩት ፍጹማዊ ነገስታቶች ናቸው። ምን በመባል ይታወቃሉ? ሉጋልስ who were responsible for the proper worship of the city states chief god። እንግዲህ ትልቁ ዋና ስራቸው እንግዲህ የሉጋሎች በሱሜሪያን ውስጥ የሚመለኩ ጣዖቶችን በትክክል እንደሚመለኩ ቼክ ማድረግ ነው። ለዚህ ደግሞ ዋናው መነሻቸው እምነታቸው ምንድን ነው? የሱሜሪያ ስልጣኔ የሱሜሪያ እድገት መሰረት የሚያደርገው ባይ ዘ ፕሮፐር ወርሺፕ ኦፍ እንግዲህ በትክክል ሲያመልኩ ሱሜሪያኖች ያድጋሉ። እንደገና ደግሞ በትክክል አምልኮ ከሌለ የሱሜሪያ ስልጣኔ ይቀዛቀዛል የሚል እምነት ስለነበራቸው የሉጋሎች ትልቁ ተግባራቸው ምንድን ነው ማለት ነው? እምነቱ በትክክል እየተካሄደ መሆኑን ማረጋገጥ ነው ማለት ነው። ሶ ሜሶፖታሚያ ዲድ ኖት ሃቭ ግሬት ሞኒመንትስ ቢኮዝ ስቶን ኤንድ ቲምበር ዌር አንአቫይለብል ፎር ኮንስትራክሽን። ባለፈው ስንማር እንግዲህ የግብፅ ስልጣኔ በጣም የሚታወቀው በፒራሚድ ኮንስትራክሽን ሲሆን በተለይም ከድንጋይ የተሰሩ ፒራሚዶች ነው። እዚህ ሜሶፖታሚያ ውስጥ ግን እንደዚህ አይነት ስልጣኔ እንደዚህ አይነት አርኪቴክቸር አናገኝም። ያ ማለት ምን ማለት ነው? ፒራሚዶች ሱሜሪያን ውስጥ የሉም። በፒራሚዶች ምትክ የምናገኘው የመድስ ኦፍ ክሌይ ማለት እዚህ ሜሶፖታሚያ ውስጥ ትልልቅ ድንጋዮች እና ለፒራሚድ መስሪያ አስፈላጊ ነገሮች ስለሌሉ ሜሶፖታሚያ ውስጥ ትልልቅ ሞኒመንቶችን ወይም ፒራሚዶችን ማግኘት አይቻልም ማለት ነው። ሶ ዘ ሱሜሪያንስ ሆነርድ ዜር ስኪል ኢን አስትሮኖሚ ማቴማቲክስ utilizing them for calendar preparation, land measurement and administration። እንግዲህ ሱሜሪያኖች በጣም ትልቅ የስልጣኔ ደረጃ ላይ እንደደረሱ የምናየው እንግዲህ በእንደ አስትሮኖሚ የከዋክብት ጥናት በሂሳብ ትምህርት ከፍተኛ ደረጃ ላይ ነበር የደረሱት። እነዚህን እውቀቶች ደግሞ ለምንድን ነው የሚጠቀሟቸው? አንደኛ ለካሌንደር ፕሪፓሬሽን፣ ለላንድ ሜዥርመንት ኤንድ አድሚኒስትሬሽን ይጠቀሙባቸው ነበር ማለት ነው። ሶ between 3200 and 2900 BC, the Sumerians developed a writing system using word picture derived from a system of wedge-shaped characters called uniform። እንግዲህ ሌላው እንግዲህ አንድ የስልጣኔ መገለጫ ተደርጎ የሚወሰደው የስነ ጽህፈት መጀመርን ነው እና ሜሶፖታሚያኖች በወቅቱ ኪዩኒፎርም የተባለ የጽህፈት ቴክኒክ ደቨሎፕ አድርገው ነበር። ይሄ ምን አይነት የጽህፈት ቴክኒክ ነው? ፒክቶሪያል ሪፕሬዘንቴሽን ኢን ኪዩኒፎርም ዊ ኩድ ኖት ፋይንድ አልፋቤት የለውም ማለት ነው። ስዕላዊ መግለጫ ጽሁፍ ነው። ምን ላይ ነው የሚጠቀሙት? የሚጽፉት እርጥብ ሸክላ ላይ ይጽፉታል፣ ከዛም ያደርቁታል ማለት ሶ ዲስ ዋዝ ዘ ቢጊኒንግ ኦፍ ዜር ራይቲንግ ሲስተም። እንግዲህ ጽህፈታቸውን በዚህ መንገድ ነው የጀመሩት ማለት ነው። ሶ the Sumerians also made significant contribution to law, arts and science, including the study of celestial bodies and the distinction between planets and fixed stars። ቅድም ለመግለጽ እንደመኮልኩት ሱሜሪያኖች በህግ፣ በአርት፣ በሳይንስ እና በተለይም በሶላር ሲስተም ላይ ትልቅ የስልጣኔ መነሻ ትምህርቶችን አበርክተዋል ማለት ነው። ባቢሎን ሌላኛው እንግዲህ የስልጣኔ መነሻ ተደርጎ የሚቆጠረው በዚሁ በኤዥያ ሜሶፖታሚያ ውስጥ ሲሆን ባቢሎን it was the ancient city on the banks of the Euphrates River, was the capital of the kingdom of Babylonia and an important trading and religious center። እንግዲህ ባቢሎን ዋና መቀመጫ ነው። የባቢሎኒያ ኪንግደም ዋና መቀመጫቸው ባቢሎን ሲሆን እንግዲህ እቺ ከተማ የንግድና የሃይማኖት መነሻም የሃይማኖት ዋና መቀመጫቸውም ናቸው ማለት ነው እና
ትርጉሙን ስንመለከት ባቢሎን ማለት ጌትስ ኦፍ ዘ ጋድ ማለት የጣዖት መግቢያ የሚለውን ትርጓሜ ይይዛል ማለት ነው። ኪንግ ሱምባዌያ ፋውንድድ ዳይናስቲ ኢን 1890 ቢሲ። ይሄ ኪንግደም የዚህ ኪንግደም መስራች እንግዲህ ኪንግ ንጉስ ሱምባዋ የተባለ ሲሆን ግን ዋናው በጣም በባቢሎን የሚታወቀው መሪያቸው ሐሞራቢ ነው። እንግዲህ ሐሞራቢ በጣም የሚታወቀው በህግ ነው ማለት ነው። የባቢሎኒያንም ስልጣኔ በደንብ በዓለም ዘንድ የሚታወቀው it was about a code of laws became a model for later codes of Babylon። የሐሞራቢ ኮድ ለየት የሚያደርገው it was not uniform ለሁሉም እኩል ይሰራል፣ ለሁሉም ማህበረሰብ እኩል አይሰራም ማለት ነው። it depends, it discriminates social groups ማለት ነው። So the other very important sites of ancient world civilization in Mesopotamia was Assyrians። እንግዲህ አሲሪያኖች ደግሞ ሌሎች የማህበረሰቦች ናቸው። በዚሁ በሜሶፖታሚያ ውስጥ በኤዥያ ውስጥ ከሚነሱ የስልጣኔ ቦታዎች እና የኢምፓየር ቢልደሮች አንዷ እንግዲህ አሲሪያ ነች ማለት ነው። ሶ the Assyrians emerged as the largest empire in the world in the Middle East since the 9th century BC። እስካሁን ካየናቸው ኢምፓየሮች ወይም ስቴቶች መካከል አሲሪያኖች ናቸው እንግዲህ ትልቁን ኢምፓየር መገንባት የቻሉት በተለይም በመካከለኛው ምስራቅ በ9ኛው መቶ ክፍለ ዘመን ማለት ነው። ሶ they were a powerful conquerors። እዚህ ጋር ለየት ያለ ነገር የምናገኘው በስልጣኔያቸው አሲሪያኖች ኢምፓየር ቢልደሮች ናቸው። ግዛት ነው የሚያስፋፉት፣ ወራሪዎች ናቸው። they are excellent ኦርጋናይዜሽን ዌፐንስ ኤንድ ኢኩፕመንት ማለት በሚሊተሪዎቻቸው በጣም የተቀናጁ ዌፐኖቻቸውን በተለይ ከአይረን የተሰሩ ስለሆነ በጣም ጠንካራ ማህበረሰቦች ናቸው። በተለይም በኢምፓየር ቢልዲንግ እነዚህ የሚሊተሪ ጥንካሬዎች ከፍተኛ ቦታ ይሰጣቸዋል ማለት ነው። ሶ ዜር ካፒታል ወዝ አሹር፣ ዋና መቀመጫቸው አሹር የተባለች ከተማ ስትሆን ኔምድ አፍተር ዜር ቺፍ ጋድ ኤንድ ሌተር ነንቬ ወይም ነነዌ ወደ ነነዌ ሽፍት አድርገዋል ማለት ነው። So the Assyrian army was efficient and well organized using iron weapons instead of bronze። እንግዲህ የአሲሪያን አርሚዎች የሚታጠቁት በአብዛኛው ከብረት የሰሩ መሳሪያዎችን ሲሆን Assyria declined after the mid 7th century by attacks from the Medians and Babylonians። እንግዲህ ለአሲሪያኖች ስልጣኔ መውደቅ ዋናው እንግዲህ ወረራ ነው። በተለይም ወረራ ከሚዲያኖች እና ከባቢሎኒያኖች የተነሳባቸው ስለሆነ ስልጣኔያቸው በዚህ መንገድ ሊቀዛቀስ ችሏል ማለት ነው። ሶ አሹር and Nineveh were captured and destroyed and weakening the empire። እነዚህ እንግዲህ ሁለቱ ወራሪዎች እንደነ ሚዲያን የመሳሰሉት የያዟቸው ክልሎች አንደኛ ዋና መቀመጫዎችን ነው። እንደነ አሹር እና ኔንቬ የመሳሰሉት ዋና መቀመጫዎች በወራሪዎቹ ሊያዙ ችለዋል ማለት ነው። the new Babylonian empire began after the collapse of the Assyrian empire around 626 BC led by Nabopolassar who reigned until 605። እንግዲህ የኒው አዲሱ የባቢሎኒያን ስልጣኔ እንግዲህ የመጣው ከአሲሪያን መውደቅ በኋላ ሲሆን መስራቹ ደግሞ ንጉስ ናቡኮላሰር ይባላል። አዲሱ የባቢሎኒያን ጊዜ ወይም ሂስትሪ በጣም የሚታወቀው they controlled much of the Middle East under Nabopolassar who reigned until 605 BC. And the other very important sites of ancient world civilization was ancient Persia። ሌላው ጥንታውያን ፐርዣኖች ያበረከቱትን ስልጣኔ አሁን ደግሞ በዚህ ክፍላችን ለማየት እንሞክራለን። ፕሊዝ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ አትርሱ። ሳይረስ ዘ ግሬት founded ancient Persia, a land that included parts of Iran and Afghanistan። እንግዲህ የኤንሸንት ፐርዣ መስራች ሆኖ የሚታወቀው ሳይረስ ዘ ግሬት የሚባለው መሪያቸው ነው እና ኤንሸንት ፐርዣ የአሁኑን ኢራንና አፍጋኒስታንን ቦታዎች የሚይዝ የስልጣኔ ቦታ ነበር ማለት ነው። ሶ the Persian empire was an absolute ruler ruling as representatives of the Persian god Ahura Mazda። ማለት የፐርዣኖች ጋድ ሪፕሬዘንታቲቭ ወኪል ነው እንግዲህ ማለት ነው። የማን ወኪል ነው? የሚያመልኩት
ዋና ጋድስ ወይም ይሄ ጣዖታቸው አሁራ ማዝዳ በመባል ይታወቃል። እንግዲህ የእሱ ወኪል ነው ማለት ነው ሳይረስ ዘግሬት ወይም ሌሎች ከሱ በኋላ የመጡ የፐርዣን መሪዎች ማለት ነው። ሶ the empire was divided into provinces called satrapies and each governed by an official called satrap። እንግዲህ ይሄ ትልቅ የሆነውን የፐርዣን ኢምፓየር እንግዲህ ሲያስተዳድሩ ለማስተዳደር እንዲመቻቸው በተለያዩ ክልሎች ነው የሚከፍሏቸው። እነዚህ ክልሎች ምን ተብለው ይጠራሉ? ሳተራፒስ። እና ኢች ሳተራፒ የተለያዩ እያንዳንዱ ሳተራፒ ወይም ፕሮቪንስን ደግሞ የሚያስተዳድሩት ሳተራፕ ይባላሉ ማለት ነው። ሶ the early Persians were farmers and traders using irrigation to grow wheat, barley, oats and vegetables። እንግዲህ የጥንት ፐርዥያኖች ገበሬዎች እና እንደገና ደግሞ ነጋዴዎች ሲሆኑ ካራቫን ኬሪድስ ማለት መርቻንቶቻቸው they carried from many parts of the world through Persia to the Mediterranean Sea። ሶ ከፐርዣ ጀምሮ እስከ ሜዲትራኒያን ባለው የንግድ መስመር የተለያዩ የንግድ ስራዎችን ያከናውኑ ነበር ማለት ነው። ሶ a gold currency called darics was used through the empire። በኢምፓየሮቻቸው ውስጥ ደግሞ የንግዱን ስርዓት የሚያቀላጥፉት በወርቅ መገበያያ ገንዘባቸው ነው። ከረንሲያቸው ዳሪክስ ይባላል። ሶ ዳሪክስ የሚለውን ስያሜ ደግሞ ያገኘው ዳሪየስ የተባለው ንጉሳቸው ይህንን ሳንቲም ስላተመ ነው ዳሪክስ የሚል ስያሜ ሰጥተውታል ማለት ነው። ሶ ዞራስተር ኦር ዞራስቱራ introduced the religion of Zoroastrianism, which represented virtue and evil, means good and evil። ዋናው አምልኮታቸው ደግሞ መሰረት የሚያደርገው በዞራስተር ወይም በዞራስትራ የተመሰረተው ዞራስትሪያኒዝም የሚባል እምነት ነው። ይሄ እምነት ሚድል ዌይ የሚል ትምህርት ነው ያለው፣ መካከለኛ መሆን፣ አክራሪም በመንፈሳዊ ነገርም አክራሪ አለመሆን፣ እንደገና ደግሞ በማቴሪያልም በቁስ ላይም አክራሪ አለመሆን የሚለውን ይይዛል። እና ፕሪንስፕሎቻቸው ሁለት ነገሮች ናቸው ዓለምን ዶሚኔት የሚያደርጉት ብለው ያምናሉ። አንዱ ቨርቹ ነው፣ ሁለተኛው ኢቭል ነው። አንዱ ጥሩ ነገር ነው፣ ሁለተኛው ኢቭል ነው። ኢቭል ወይም ቨርቹ ወይም ጉድ ሁል ጊዜ በማን ይመሰላል? በጣዖታቸው አሁራ ማዛ በሚባል ጣዖታቸው ሲመሰል፣ ኢቭል ወይም ደግሞ መጥፎ ነገር የሚወከለው በአህሪማን በሚባለው ጣዖታቸው ነው ማለት ነው። ሶ አሌክሳንደር ዘ ግሬት ኮንከርድ ፐርዥያን ኢምፓየር around 331 BC, making the region part of Alexandrian's empire። እንግዲህ ለፐርዣን ኢምፓየር መውደቅ ይህም ወረራ ነው ማለት ነው። በአሌክሳንደር ዘግሬት መያዛቸው ነው። አሌክሳንደር ዘግሬት ደግሞ ከማሲዶኒያን ሲሆን ፐርዣ ነው ወሮ የያዘው በ331 ቢሲ ነው። በዚህም የተነሳ የፐርዣን ኢምፓየር ሊዳከም በቅቷል ማለት ነው። እንግዲህ ሌላው በኤዥያ ውስጥ የምናገኘው ትልቁ ስልጣኔ የተካሄደው በኢንዲያ ሲሆን ኢንዲያ ኤንሸንት ኢንዲያን ሲቪላይዜሽን ደግሞ ለማየት እንሞክራለን ማለት ነው። ሶ the first Indian civilization, which was begun in Indus Valley around 2500 BC, was founded by Dravidians, indigenous to northern India። ማለት የኢንዲያ ስልጣኔ የሚጀምረው በኢንደስ ቫሊ ሲሆን ዋና የኢንዲያ ስልጣኔ መስራቾች ደግሞ ተደርገው የሚወሰዱት ድራቪዲያኖች ናቸው። ድራቪዲያኖች የጥንት ኢንዲያኖች እዛው ኢንዲጂኒየስ ናቸው ማለት ነው። ሶ archaeologists discovered two cities in the Indus Valley civilization. The cities were Mohenjo-daro and Harappa። እንግዲህ በአርኪኦሎጂ ቁፋሮ የኢንደስ ቫሊ አካባቢ በተደረገ ቁፋሮ ሁለት ከተሞችን ማግኘት ችለዋል ማለት ነው። አንደኛዋ ሞሄንጆ-ዳሮ ነች፣ ሁለተኛው ሀራፓ ነው። እንግዲህ እነዚህ ሁለት በቁፋሮ የተገኙ ከተሞቻቸው ላይ የስልጣኔ መኖሩን የሚያሳዩ ነገሮች ተገኝተዋል ማለት ነው። አንደኛው ሬክታንጉላር ስትሪትስ እንደዚህ መንገዶች ተገኝተዋል። እንደገናም ደግሞ ሲወሬጅ የቆሻሻ ውሃ መፍሰሻ ቱቦዎችም እንደተገኙ ያሳያሉ። እና የኢንደስ ቫሊ ሲቪላይዜሽን በዚህን ወቅት አርባናይዜሽን እና ስለ ሳኒቴሽን መጀመራቸውን የሚያሳዩ ፍንጮች ናቸው ማለት ነው። አፍተር ዘ ዲስትራክሽን ኦፍ ዘ ኢንደስ ቫሊ ሲቪላይዜሽን እንግዲህ ለኢንደስ ቫሊ ሲቪላይዜሽን መውደቅ ይሄ ነው የሚባል የታወቀ ምክንያት የለም፣ ሁሉ ፕሮባብል ናቸው ማለት ነው። እንግዲህ የመጀመሪያው የኢንደስ ቫሊ ሲቪላይዜሽን ከተዳከመ በኋላ ኢንዶ አሪያን የሚባሉ ማህበረሰቦች ከኖርዘርን ኢንዲያ
እና ፐርዣን በመምጣት ዲራቪዲያኖችን ከኦሪጂናል ቦታቸው በማፈናቀል ወደ ሳውዝ ሪትሪት እንዲያደርጉ አድርገዋቸዋል ማለት ነው። ሶ እነዚህ ሳውዘርን ኢንዲያ ሪሜንድ ላርጅሊ Dravidians, so it was replaced by the Indo-Aryan civilizations. The religion of India was Hinduism, developed from the beliefs of the early Indo-Aryans, which emphasized cycle of rivers and the pursuit of spiritual enlightenment under the guidance of ጉሩ። እንግዲህ በህንድ ስልጣኔ ውስጥ አንደኛው የምናየው እምነታቸውን ነው። በተለይም ሂንዱይዝም የተባለ እምነት ሲሆን ይሄ እምነት ምንድን ነው? እሱ በዋናነት ስንመለከት እንግዲህ ሳይክል ኦፍ ሪቨርስ ማለት ሪኢንካርኔሽን፣ ሰው ከሞተ በኋላ በተለያየ ነገር ተመልሶ የመምጣት ነገር አለ ብለው ያምናሉ። እንደገና ደግሞ እምነቶቻቸው መሰረት የሚያደርጉት በአስተምህሮት ላይ በሃይማኖት አስተምህሮት ላይ ነው። በተለይም ጉሩ የተባለ የሃይማኖት ሰው በሚያስተምረው ትምህርት ላይ መሰረት ያደርጋሉ ማለት ነው። ሁለተኛው ሃይማኖት ቡዲሂዝም ነው ማለት ነው። ቡዲሂዝም ኢመርጅድ አስ ኤ ሪፎርም ሙቭመንት ፋውንድድ ባይ ሰደርታ ጉታ ፍሮም ሂንዱይዝም። ቡዲሂዝም ከሂንዱይዝም እንደ ሪፎርም ሙቭመንት የወጣ የእምነት አይነት ነው ማለት ነው። ይሄ ቅድም እንዳልነው ሚድል ዌይን ነው የሚሰብከው። ሚድል ዌይ ማለት በጣም ፍጹም ሃይማኖተኛም አለመሆን፣ ፍጹም ደግሞ ማቴሪያሊስትም ያለመሆን ነገር ነው። አፍተር ቡዲሂዝም ስታርትድ ኢን ኢንዲያ ኢት ዋዝ ዲሰሚኔትድ ቱ ሳውዝ ኢስት ኤዥያ፣ ቻይና ኤንድ ጃፓን። እንግዲህ እዛው ህንድ ውስጥ ተወስኖ የቆየ እምነት አልነበረም ማለት ነው። በኋላ ወደ ሳውዘርን ኤዥያ፣ ቻይና እና ወደ ጃፓን ሊሰራጭ ችለዋል ማለት ነው። Indian scholars contributed to the world's knowledge in various fields including medicine, chemistry, mathematics እና ህንዶች በጣም ለዓለም ካበረከቷቸው የእውቀት አይነቶች ስንመለከት ስለ ጤና ላይ፣ ኬሚስትሪ ላይ፣ ማቴማቲክስ ላይ ብዙ አይነት የስልጣኔ መሰረቶች ነበሩ። በተለይም ሂሳብን ስንመለከት የአረቢክ በተለምዶ አረቢክ ኑሜራልስ የሚባሉትን 1 2 3 የመቁጠሪያ ቁጥሮችን ህንዶች ናቸው ለመጀመሪያ ጊዜ የተጠቀሙት። ከዛ በኋላ ነው እንግዲህ አረቦች እነዚህን ቁጥር አዳፕት ያደረጉት እንጂ መነሻቸው የህንድ ስልጣኔ ነው ማለት ነው። and introduced the decimal system and of course including a symbol for zero, የዜሮንም ሲምቦል የተጠቀሙት ህንዶች ናቸው ማለት ነው። እንግዲህ የዩቲዩብ ቻናል ቤተሰቦቼ የዛሬውን ትምህርት በዚሁ አጠናቅቃለሁኝ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ባይ ባይ።